የለበትም። ሿሚም የለውም፣ ነሽም ሰጭም የለውም። ስብሐቲሁ ዘእምኀቤሁ ጌትነቱ መንግስቱ የራሱ ከራሱ የተገኘ ነው። ውዳሴሁ እምዚአሁ ምስጋናውም ከእርሱ የተገኘ ነው። አኀዚ ዓለም በራሁ ዓለምን በመሃል እጁ የያዘ ነው። በኃይል ዘይደቅህዎ የሚያበድሩት ባለጸጋ ነው። እግዚእ ዘይግዝዎ የማይገዙት ገዥ ነው። ገዥ የሌለው ገዥ ንጉሥ ዘይሰይምዎ ሿሚ የሌለው ንጉሥ ነው እያለች ነው ዛሬ ቤተ ክርስቲያን ይህን ጌትነቱን ስትገልጸው ስትናገር ስታመሰግነዋለች በማሕሌቱ ቅዱስ ያሬድ። እና ይህ ጌትነት፣ ይህ መንግስት፣ ይህ ስልጣን ሲገለጥ እንዴት ይገለጣል? እንዴት ይገለጣል? የፍጡራን እንኳን የነገስታት በዓል ይከበራል፣ ስልጣናቸው ይከበራል፣ የተሾሙበት ቀን አዲያ ልዩ የሆነ ዝግጅት ተደርጎ ነው። በዓለ ሲመት ይከበራል፣ ለየት ብሎ ነው። ምድራውያን ነገስታት በዓላቸው ሲከበር ሁሉ ሽር ጉድ ይላል። የተባለ ያለ ነገር ሁሉ ለታዳሚው ይዘጋጃል። አዲያ ይህ ሿሚ የሌለው ንጉሥ ጌትነቱን ሲገልጽ እንዴት አድርጎ ገለጠው? እንዴት ገለጠው? እናነጻጸው። ይህ ሰማያዊ ንጉሥ መንግስቱን፣ ምስጢሩን፣ ጌትነቱን በምን ገለጠው? መጀመሪያ ቦታ መረጠ። ቦታ ትልቅ ቦታ፣ ረጅም ተራራ የእሱ ጌትነት የሚገለጽበት በኢየሩሳሌም አካባቢ ካሉት ታላላቅ ተራራዎች ደብረ ታቦር ለዚህ የታደለ የተመረጠ ተራራ ነው። ደብረ መቅደሱ ይለዋል፣ የመመስገኛው መቅደስ ይለዋል ቅዱስ ጴጥሮስ። ደብረ ታቦር ተመረጠ። ለምን ተመረጠ? ዛሬ አይደለም፣ ነሐሴ 13 ቀን ጌትነቱ ሲገለጽ አይደለም የተመረጠ። ቀደም ብሎ ተመርጦ የተቀመጠ ቦታ ነው። በወንጌሉ ማምነው አሁን ዲያቆናቱ ሲሰብኩ ታቦር አርሞንኤም በስመ ዚአከ ይትፌስሑ ብለው መዝሙረ ዳዊት መዝሙር 88 ቁጥር 13 ላይ ዘምረዋል። ታቦር አርሞንኤም በስመ ዚአከ ይትፌስሑ፣ ታቦርና አርሞንኤም በአንተ ስም ደስ ይላቸዋል። ወይሴብሑ ለስምከ፣ ለስምህን ምስጋና ያቀርባሉ። መጥራይትከ ምስለ ኃይል፣ ኃይልህ ክንድህ በእነሱ ስለተገለጠ ተብሎ ታቦርና አርሞንኤም የተባሉት ተራራዎች ቀደም ብለው በትንቢት ለዚች ዕለት የተዘጋጁ የተቀመጡ ናቸው። አሁንም ነቢዩ ዳዊት መዝሙር 67 ቁጥር 15 ላይ ደብር ርጉ ወደብር ጥሉል ይላል። ደብር ርጉ ወደብር ጥሉል የረጋ ቀጥ ያለ ሰፋ ያለ ከላይ ከታች እግሩ የተደላደለ ከላይ ሰፋ ያለ ደብረ ታቦር ከሌሎቹ ተራራዎች በአቀማመጥ ሲታይ በጣም ልዩነት አለው። አንዳንድ ተራራዎች ከታች ሰፋ ብለው ከላይ ሾጠጥ ያሉ ተራራዎች አሉ። ደብረ ታቦር ግን ከታች እግሩ የቆመበት ሲያዩት በቃ የተሰራጨ ሰፊ እግር ያለው አቀማመጡ ሰፊ፣ ከታች እግሩ ደግሞ የደብረ ርጉ የረጋ ከመሆኑ በላይ ጥሉል በልምላሜ በዛፍ የተሸፈነ ለየት ያለ ደብረ ርጉ ወደብር ጥሉል ነቢዩ ዳዊት እያየ ነበረ ይህንን መዝሙር ሲዘምር። ደብረ ታቦርን እያየው ይህ ተራራ እንዴት የረጋ ነው፣ እንዴት የተዘጋጀ ነው፣ እንደገና ደግሞ ጥሉል ነው፣ ለምለም ነው፣ ልምላሜ አለው ብሎ ሲናገር ከላይ ሰፊ ከታች ሰፊ እኩልነት ያለው ተራራ ታቦር ነው። የታቦር ተራራ ከእግሩ እስከ ራሱ ድረስ እኩል ነው።
ፎጣጣነት የለው፣ ጠማማነት የለው፣ ምን የለው፣ ቀጥ ያለ ተራራ። ምስክሩ ዳዊት ነው። ደብረ ርጉ አለው። ደብረ ርጉ ቀጥ ያለ ተራራ። እንደገና ላይ ዛፍ ነው። ከታች እስከ ታይ ከእግሩ እስከ አናቱ ድረስ በዛፍ ተከበበ ነው። ዛሬም እንደዚያው ነው። ከላይ ሲወጡ ደልዳላ ሰፊ ስለሆነ ብዙ ሀገሮች ይታያሉ። የቅድስት ሀገር የኢየሩሳሌም ሀገሮች፣ አውራጃዎች ሁሉም ይታያሉ። ሰሜኑ፣ ደቡቡ፣ ምስራቁ፣ ምዕራቡ ይታያል። ከታች እራሹ አዝመራው ሌላ ነው። የአርማጌዶን አካባቢ ይባላል። ከታች ሲታይ ዛፉ ደብረ ታቦር ከሱ በታች ወደ ታች ያለው አውራጃው ሁሉ የአዝመራ ይህል ሀገር ነው። ለየት ያለ ነው እና ጌትነቱን ለመግለጽ ያን ተራራ በትንቢት አስቀድሞ አናገረለት ነው ማለት ነው። ደብረ ታቦር ያወረበረ ጠርዘታው። አዎ ይህ እግዚአብሔር አምላክ የሚሰራው ስራ ሁሉ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። በቀላሉ አይደለም። በዓል ሲከበር ጌትነቱን ታምራቱን ሲያደርግ ሲገልጽ በቀላል አይደለም። አርሞንየም ደግሞ ተራራ ማዶን ያለ ሩቅ ነው፣ ግን ውስጥ ለውስጥ ያለው መንገድ በጣም ሩቅ ሲሆን በከፍታ ይነጻጸረዋል ታቦርን። አርሞንየም ያለ አድባረ ሊባኖስ ታላቁ ተራራ የዮርዳኖስ ምንጭ ከሚመነጭበት ዮር ከሚባለው እዚያ ማዶ ነው እና ሲታይ በጭጋግ የተሸፈነ ነው። ግን ነቢዩ ዳዊት ታቦርና አርሞንየምን ያመሰግኑሃል ብሎ በርቀት አቀራረባቸው። በከፍታ አንድ ስለሆኑ ትይዩ ስለሆኑ አቀራረባቸው። እንኳን ሰው በእውነቱ ተራራ ይቀራረባል። እግዚአብሔር ሲፈቅድለት ታቦርና አርሞንየም በአንድ ላይ ተጠሩ፣ ተከባበሩ። ዳዊት በምስጢር አነሳቸው። ይህን ቦታ መረጠ ለጌትነቱ። ሰዎችንም መረጠ። በጣም ታላላቅ ሰዎች፣ እውነተኞች ሰዎች፣ ያዩትን የሰሙትን በደንብ በስነ ስርዓት የሚገልጹ እንደገና ታሪክ አዋቂዎች። ታሪክ አዋቂ ሰው ያስፈልጋል። ታሪክ አዋቂ ከሌለ ሁሉ ነገር እንዳልነበር ይሆናል። ታሪክ ያስፈልጋል። አሁን ሙሴና ኤልያስ የተጠሩ ታሪክ አዋቂዎች ስለሆኑ ነው፣ ዝም ብለው አይደለም። ወደ ደብረ ታቦር ሙሴና ኤልያስ ተጠርተው መጥተዋል። ሙሴ ታሪክ አዋቂ ነው። ምን ያውቃል? በደብረ ሲና ነበልባልና ሐመልማል ተዋሕዶ መለኮትና ማን ነው ቅጠልና እሳት ተዋሕዶ ሲያይ በደብረ ታቦር የተገለጠው መድኃኔ ዓለም ክርስቶስ መለኮት ከስጋ ጋር ተዋሕዶ አንድ ሆኖ በደብረ ታቦር ምስጢሩን እንደሚገልጽ ምሳሌውን ሙሴ አይቷል። ምስክር ነው። ያን ያየውን ነገር ያን ጊዜ በምሳሌ ያየውን ነገር በደብረ ታቦር ደግሞ አማናዊ ሆኖ ሲያይ አሃ ለካ ይሄ ነው እንዴ ያን ጊዜ በደብረ ሲና ያነጋገረኝ ጫማህን ከእግርህ አውልቀው የቆምክበት ምድር የተቀደሰ ነው ያለኝ ለካ ይሄ ነው ብሎ ታሪኩን እሱ አውቆ ለሌሎቹ እንዲያሳውቅ ነው። ኤልያስ ደግሞ በአካብና በኤልዛቤል ጊዜ ጣዖት ሲያመልኩ ተው እግዚአብሔር አምላክ አለ፣ እሱ ነው እውነተኛው አምላክ፣ ሌላ ጣዖት አታምልኩ ብሎ አምልኮቱን የገለጠ ትክክለኛ ነቢይ ስለሆነ አምላክነቱን ለመረዳት ተጠራ። አምላክነቱን የፈለገ አምላክነቱን ያገኛል። ጌትነቱን የጠየቀ ጌትነቱን ያገኛል። ሙሴ ጠይቋል። ፊትህን እባክህ አሳየኝ ልይህ በባሕርይ ልይህ አለው። ገና ሥጋ ሳይለብስ ማለት ነው። ከሙሴ እስከ እመቤታችን 1629 ዘመን ነው ይላል። እንግዲህ ሙሴ ወደ ደብረ ታቦር ሲጠራ 1662 ዓመት ሆኖታል። ፊትህን አሳየኝ ካለ ማለት ነው። ፊትህን አሳየኝ ባለ በ1662 ዓመቱን ፊቱን አሳየው። ዛሬ በደብረ ታቦር በጎ ነገር ያሰበ ሁሉ ያገኛል። በጎ ነገር የጠየቀ ሰው ሁሉ ያገኛል። ሁሉን ነገር ያገኛል። እና ሙሴና ኤልያስ ተጠርተው መጡ። ሐዋርያት ደግሞ ቅዱስ ጴጥሮስና ቅዱስ ዮሐንስ ያዕቆብ ታደሙ።
ለዚህ ምስክር ትልልቅ ሰው ያስፈልጋል፣ ታማኝ ሰው ያስፈልጋል። እና ሐዋርያት ሦስቱ ተመረጡ። እነሱም ምክንያት አላቸው። ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር የእግዚአብሔር ልጅ ነው ብሎ ስለመሰከረ እግዚአብሔር ልጄ ነው ሲል እንዲሰማ ነው። እንዲሰማ የአባቶቻችን ቃላቸው በጣም ክቡር ነው። እግዚአብሔር ይቀድስላቸዋል፣ እግዚአብሔር ያጸናላቸዋል። የተናገሩት ነገር ሁሉ በእግዚአብሔር ዘንድ ተወዳጅነት አለው። ዮሐንስና ወንድሙ ያዕቆብ ደግሞ አንዳችን በቀኝህ አንዳችን በግራህ እንሆን እባክህ፣ አንተ ጋር እንታይ አንተ ጋር እንኑር ብለው ጠይቀውት ነበርና የፈለጉትን ነገር እንዲያገኙ እንደሱ የፈለጉ በጊዜው ሹመት ነበረ። እኔን ቀኝ አዝማች እኔን ግራ አዝማች አድርገህ ሹመት ብለህ ነበር ያሉ። ቆይ አሁን አይደለም አላቸው። ደብረ ታቦር ላይ ግን መንግስቱን ጌትነት መንግስቱን ሲገልጥ የኔ መንግስት ይሄ ነው ምድራዊ አይደለም ተመልከቱ ብሎ እንዲያው ነው። እነዚህ 5 ሰዎች ተመረጡ። ቦታው ደብረ ታቦር፣ ተመልካቾች ታዳሚዎች ሙሴና ኤልያስ፣ ጴጥሮስ፣ ያዕቆብ፣ ዮሐንስ ናቸው ይላል። ታዲያ መድኃኔዓለም ክርስቶስ ወደዚህ ዓለም መጣና ከድንግል ማርያም ተወለደና በአጭር ቁመት በጠባብ ደረት ተወሰነና ሲወጡ አብሮ ይወጣል፣ ሲገቡ አብሮ ይገባል፣ ሲበሉም አብሮ ይበላል፣ ሲጠጡም አብሮ ይጠጣል፣ ሲተኙም አብሮ ይተኛል። አሁን ተላመደ። እንግዲህ ሰው መቼስ አብሮ ከበላ አብሮ ከጠጣ አብሮ ከወጣ ከገባ ምን ለውጥ አለ? መለማመድ ይመጣልና ሰው ሁሉ ለመደው። ኢየሱስ ክርስቶስ ሁሉም ለመደውና እንደው አምላክነቱን ዘነጉት። ገና አልተረዱትም። በሕፃንነቱማ ውሃ ሲቀዳ እንጨት ሲሰብር ሲያድግ ዘይት የዘዝ ለአዝማዲው ለዘመዶቹ ሲያገለግል ሕፃን አንተ እያሉ ሕፃናቱ ሁሉ በቃ አብሮ ነበረ ሕፃናቱ ጋር እና ኋላ ሲጠመቅ በደብረ ታቦር አምላክነቱን አስመሰከረ፣ ጌትነቱን። የዛሬውና የጥምቀት በዓል ይመሳሰላል። የሥላሴ አንድነት ሦስትነት የተገለጠበት በዓል ነውና ሲጠመቅ በዮርዳኖስ ዮሐንስን ናጥምቀኝ ብሎ ሲያጠምቀው ዮሐንስ እግዚአብሔር አብ ዝንቱ ወልዴ ዘአፈቅር፣ ይሄ ልጄ ነው የምወደው ልጄ ይሄ ነው የሚላችሁን ስሙት ሲል ዮሐንስ መጥምቅ ብቻውን ሰምቶ ነበረ። እንደመሰከረው ለልየ ስማ ኮንኩ ከሞቱ ከሞልድ እግዚአብሔር ውእቱ የእግዚአብሔር ልጅ እንደሆነ እኔ ምስክር ነኝ ብሎ ዮሐንስ ተናግሯል። ዮሐንስ ወንጌል ምዕራፍ 1። ከዚያ በኋላ ማስተማር ጀመረ። ተጠመቀ በኋላ ገዳመ ቆሮንቶስ ሄደ። በ40 ቀን ቆየ። ተመለሰና ሐዋርያትን ሰብስቦ ጉባኤ ዘርግቶ ማስተማር ጀመረ። ከዚያ በኋላ ብዙ ሰዎች ተሰበሰቡ። 5 ገበያ ሰው ተሰበሰበ። 120 አብረው ይውላሉ ያድራሉ። የቀረው ግን ሲማር እየዋለ ቀን አብሮ ይውላል፣ ማታ ወደ ቤቱ ይሄዳል። ህብስት እየተበረከተ ይበላ ነበረ። 5 እንጀራ 2 ዓሣ እያበረከተ መገበው፣ አበላው፣ አጠጣው፣ የታመመውን ፈወሰው። ምን ይቀራል? ዓይነ ስውሩ፣ ደካማው፣ ምኑ እንደው ፈውስ በፈውስ ሆነና ኢየሩሳሌም ተጨነቀች ይላል። ተጨነቀች የሚከተለው ማለት ነው። አሁን በአሁኑ ዘመን የሚያል ተከታይ አለው እንደሚባለው ክርስቶስን ደግሞ 5 ገበያ ሰው ይከተለው ነበርና ተጨነቀች። በሚሄድበት መንገዱ ይንቀጠቀጥ ነበረ። ከሰው ብዛት የተነሳ ከታምራቱ ከትምህርቱ የተነሳ ያ በዚህ ጊዜ እንደሚከተለው ሰው ሁሉ ምንነቱን አያውቅም። ብዙ ምግቡን ለመብላት ነው፣ ግማሹ ከበሽታው ለመዳን ነው፣ ግማሹ ትምህርቱን ለመስማት ነው፣ ግማሹ መልኩን ለማየት ነው፣ ግማሹ የወንጌልን ትምህርት ለመስማት ነውና እንዲሁ ዝም ብሎ ግር ሲል ይህ ነገር እናንተ አልተረዱኝም እኮ አምላክነቴን አልተረዱኝም አለና ነሐሴ 7 ቀን ሐዋርያትን 12ቱን ለብቻ ይዞ ሳሪያ የምትባል ቦታ እናንተ አላቸው። አቤት አሉ። እንደው ሰው ማን ይለኛል እኔን ይህ ሁሉ
አብሮኝ ይውላል። ታምራቱን ትምህርቱን የሚያየው ሰው ሁሉ እኔ እንዲሁ ማን ነው እያለ ስለኔ ያወራል። መነ ይብለኒ ሰብእ አለችው። ይኸውልህ በዚህ በአናቶት የኤርምያስ ሀገር አናቶት ትባላለች። በአናቶት የሚመጣው በኤርምያስ ሀገር ኤርምያስ ነው ይልሃል። የኤልያስ መንደር ደግሞ እቺ እመቤታችንና ኤልሳቤጥ የተገናኙባት አይነ ከርም ትባላለች። በዚህ በአይነ ከርም የሚመጣው ደግሞ ዮሐንስ መጥምቅ ነው ይልሃል። የኤልያስ ሀገር ደግሞ ቴስቢያ ትባላለች፣ በዮርዳኖስ ናት። በቴስቢያ የሚመጣው በኤልያስ ሀገር የሚመጣው ደግሞ ኤልያስ ይልሃል። አንዳንዶቹ ደግሞ ሙሴ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል ትባላለህ። ይህን የሚሉ አሉ። አብረው እያሉ አላወቁትም እነሱ። አብረው እነሱም ነው ሲባል ዮሐንስ ነው፣ አዎ ዮሐንስ ነው። እንዲህ በታምራቱ ነው። ግን ኤርምያስ ያሉት ኤርምያስ ቀደስኩም ከርሰምከ ስላለው ቅድስናውን ስላዩ ነው። ዮሐንስ መጥምቅ ነው ያሉት ዮሐንስ መጥምቅ ንጹሕ ድንግል ስለሆነ ንጽሕናውን ድንግልናውን። ኤልያስን ኤልያስ ነው ያሉት በታምራቱ። ሙሴ ነው ያሉት ደግሞ ሙሴ መና ከደመና ወርዶ አግረኛ ፍልቆ እስራኤልን ስለመገበ ጌታችን ደግሞ ህብስት አበርክቶ ስለሚያበላ አሄማ ሙሴ እኮ ነው አባቶቻችን ያበላቸው እኛን ደግሞ ዛሬ እያበላሉና ታምራቱን ከታምራቱ እያነጻጸሩ ሙሴ ነው ስም አወጡለት። ጥሩ ነው፣ አይከፋም እኮ ጥሩ ነው። ማነጻጸርም አባቶቻቸውን ማሰባቸው ጥሩ ነው። ግን እሱ እንደዚህ አይደለም። ሙሴም አይደለም፣ ኤልያስም አይደለም፣ ሌላም አይደለም። እሺ ሰው ይህን የሚል አዎ እንደዚህ ነው ነገሩ። እሺ አንተ ሙስተቅ የመነቱ እናንተሳ ማን ነው ትላላችሁ? እንደነሱ ነው አብራችሁ ሙሴ ነው ኤልያስ ነው የምትሉኝ ወይስ ማን ነው የምትሉኝ አላቸው። ያን ጊዜ ለካ እነሱ በደንብ አልተረዱምና ዝም ጸጥ። ቤተክርስቲያን ስንመጣ በዓሉን ስናከብር ስለ በዓሉ መረዳት፣ ስለ ጥምቀት፣ ስለ ምስጢረ ጥምቀት፣ ስለ ምስጢረ ሥጋዌ፣ ስለ ምስጢረ ሥላሴ፣ ስለ ምስጢረ ትንሣኤ ሙታን አምስቱን አዕማደ ምስጢር ምዕመናን ማወቅ አለብን። ስንጠየቅ እንደ ሐዋርያት ዝም እንዳንል ማለት ነው። ስለ ቅዱስ ሥጋው ስለ ክቡር ደግሞ ማወቅ ምስጢራትን መረዳት እና ጸጥ አለ። እዚያ በኋላ ቅዱስ ጴጥሮስ መንፈስ ቅዱስ ገለጠለትና ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተ የእግዚአብሔር ልጅ ነህ፣ ክርስቶስ አንተ ነህ አለና መሰከረ። ቅዱስ ጴጥሮስ ለሁላችን እግዚአብሔር ምስጢሩን ይግለጽልን። በዚህ ጊዜ ቅዱስ ጴጥሮስ ተመስግኗል። ይከሰተለ ከዘ ሥጋ ወደም፣ ይህንን የኔን አምላክነት ሥጋዊ ደማዊ መምህር አላስተማረህም፣ አባቴ ነው የገለጠልህ። ስለዚህ አንተ መሰረት ነህ። በአንተ መሰረትነት ላይ ቤተክርስቲያንን መሰረታታለሁ። የሲኦል በሮች አይበረታቱበትም። በምድር ያሰርከው በሰማይ የታሰረ፣ በሰማይ በምድር የፈታው በሰማይ የተፈታ ይሁን። መንግሥተ ሰማያትን ቁልፍ ሰጥቼሃለሁ ብሎ በዚህች ቃል ስልጣን ሰጥቶታል። እውነተኛውን ቃል የመሰከረ ሰው ሁሉ በእግዚአብሔር ዘንድ ክብር አለው፣ በእግዚአብሔር ዘንድ ሀብት አለው፣ በእግዚአብሔር ዘንድ ስልጣን አለው። እውነተኛውን ነገር ይዞ እንደ ጴጥሮስ ክርስቶስ አንተ የእግዚአብሔር አብ የባሕርይ ልጅ ነህ ብሎ የሚናገር ሰው ሁሉ ይሾማል፣ በእግዚአብሔር ዘንድ ሹመት አለው። ተሾመ ጴጥሮስ። ከዚያ በኋላ ሁሉም እንዲያዩ ሁሉም እንዲረዱ ጴጥሮስ የተናገረውን ነገር በፍጡር ቃል የተነገረውን ነገር በፈጣሪ እንዲደገም እንዲገለጽ ነሐሴ 7 ቀን ጴጥሮስ አንተ የእግዚአብሔር ልጅ ነህ ብሎ በተናገረ በ13ኛው ቀን በሁለተኛው 7 ሦስቱን ባለሟሎችን ወንድነ ስስቱ ነሶሙ ለጴጥሮስ ወለያዕቆብ ወለዮሐንስ ወሁቡ አይረጎሙ ደብረ ነውሃ አንተ ባይሲቶም ይላል። ከ12 ሐዋርያት 8ቱን ከተራራው ደብረ ታቦር ከግርጌው ትቶ ወደ ላይ ይዟቸው ወጣ። ይሄ ነው እንግዲህ ለምን ወጡ? ምስክርነት ለመስማት ኤልያስን ሙሴን ለማየት። ሙሴ ነው የተባለው አምላክ መሀል ላይ ቆሞ ሙሴ መጣ። ወናሁ አስተርአዩ ሙሴ ወኤልያስ የተናገሩ ምስሌሁ ለኢየሱስ። ሙሴና ኤልያስ ከጌታችን ጋር ሲነጋገሩ ተሰሙ። ያን ጊዜ
ቅዱስ ጴጥሮስ ብቻ ነው ልቡን ሞላ አድርጎ ሙሴን ሲያይ አንተ የእግዚአብሔር ልጅ ነህ ስላለ ደስተኛ የሆነ። ዮሐንስና ያዕቆብ ግን ደንግጠዋል። ኤልያስ ነው ስለ ኤልያስ ይሉሃል ብለው ነበርና ኤልያስ መጥቶ ቀጥ አለ ፊታቸው ላይ። ሙሴ ትባላለህ ያሉትም ሙሴ መጥቶ ፊታቸው ላይ ቆመ። እንግዲህ ሙሴ ኤልያስ የተባለው ኢየሱስ ክርስቶስ ደብረ ታቦር ተራራው መካከል ላይ ሲቆም ሙሴ መጣና ኤልያስ መጣና ሲተያዩ ሐዋርያት ደነገጡ ይላል። ደነገጡ። በዚህ ጊዜ ነበር ወተወለጠ ራእዩ በቅድሜሆሙ መካከላቸው ላይ እንደቆመ ፊቱ ተለወጠ። ወአብርሃ ገጹ ከመ ፀሐይ ፊቱ መልኩ እንደ ፀሐይ አበራ። ወአልባሲሁ ኮነ ጻዕዳ ከመ በረድ ልብሱ እንደ በረዶ ነጭ ሆነ። ወአንጸብረቀ አልባሲሁ ብሏል ቅዱስ ሉቃስ። ብርቅርቅ አለ እንደ መብረቅ ሆነ። የሚገርም ነገር ነው። እነዚህ ሁሉ የእሱ ፍጥረቶች ናቸው። ልብሱ እንደ በረድ ነጭ ሆነ ስንል በረድን የፈጠረው እሱ እኮ ነው። ምሳሌው እኮ በጣም ትንሽ ነው። ፊቱ እንደ ፀሐይ አበራ ስንል ፀሐይን የፈጠረው እሱ እኮ ነው። ሌላ ምሳሌ ስለታጣ ብቻ ነው እነዚህ የተቀመጡ እንጂ ከነዚህ በላይ ከበረድ የበለጠ ነጭ ቢኖር ለእሱ ምሳሌ አይሆንም። ከፀሐይ የበራ ቢኖርም አይሆንም። ግን እነ ኤልያስ እነ ሙሴ እነ ጴጥሮስ እነ ዮሐንስ ሲያዩት ለእነሱ ልብሱ እንደ በረዶ ነጭ፣ ፊቱ እንደ ፀሐይ ብርሃን ሆኖ ስላዩት እንደ ፀሐይና እንደ በረዶ ሆነ አሉ እንጂ ይህ ሁሉ ለሱ ምሳሌ ሊሆን አይችልም። ደካማ ነዋ። ግን ገለጠላቸው። ይህ የባህሪ ክብሩ ነው ይላል። በረድም ፀሐይም መስሎ ለነሱ በሚገባቸው የታያቸው ምስጢረ መለኮቱ ነው። ወይም ደግሞ ሌላ ምሳሌ ስለሌለ ልብሱ እንደ በረድ ነጭ ሆነ። አሁን ከበረድ የነጣ የለም በዚህ ዓለም። በፍጡራን ደረጃ ነጭ ሲባል እንደ በረዶ ነጭ ያለ አይገኝም። ብሩም ከፀሐይ የበራ ስለሌለ በዚህ መስለው በራ ብለው አይ ተናገሩ ይላል። ከዚህ በኋላ ነው ፊቱ ብርሃን ሆኖ ልብሱ ነጭ ሆኖ ካዩት በኋላ ከወደ ሰማይ ድምፅ መጣ። አሁን ተርወ ሰማይ ሰማይ ተከፈተ። ወመጽአ ቃል ውስተ ደመና ዘይብ ከደመናው እንዲህ የሚል ቃል መጣ። ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ ይህ ነው። ማርቆስ አንተ ውእቱ ወልዴ ዘአፈቅር ይላል። የምወድህ ልጄ አንተ ነህ አለው ይላል። ማቴዎስ ዝንቱ ውእቱ ወልዴ ይሄ ልጄ ነው ወሎቱ ስሙዎ የሚላችሁን ስሙት እናንተ ሐዋርያት የእግዚአብሔር ልጅ ነኝ ሲላችሁ አዎነህ በሉት እንጂ አይደለም አትበሉ። እግዚአብሔር ልጅ ነው፣ እኔ አባቱ ነኝ፣ እሱ ልጄ ነው ብሎ ጴጥሮስ የተናገረውን ማን አጸደቀለት? እግዚአብሔር አብ አጸደቀለት። ይሄ እኮ ነው። እውነት አባቶቻችን የተናገሩት ነገራቸው ይጸድቅላቸዋል። አባቶቻችን የሚያስቡት ነገራቸው ይፈጸምላቸዋል። አባቶቻችን እግዚአብሔርን የሚለምኑት ነገር ሁሉ ይሳካላቸዋል። ጴጥሮስ የተናገረው ነገር በእግዚአብሔር ምስክርነት ተረጋገጠልን። ከዚህ በኋላ ነው እንግዲህ ወድቁ ደነገጡና ወደቁ ከፊቱ ላይ። እዚያ ሙሴና ኤልያስ ወምዝ እንዘይት የለዩ ይላል። ሁሉም ወደ ቦታው ሊሄድ ነው። ሊለዩ ወደው ሳለ ይላል ቅዱስ ጴጥሮስ እነዚህ አባቶች ታላላቅ አባቶች ስለሆኑ ሙሴና ኤልያስ ሊለዩ ስለሆነ አይ ጌታዬ፣ ኧረ እባክህ ሙሴም እኛ ጋር ይኑር፣ ኤልያስም እኛ ጋር ይኑር። ወይቤሎ ጴጥሮስ ሊቅ ንንበር ዘየ መምህር አዚህ እንኑር እባክህ አለ ሙሴ። ጴጥሮስ አዚህ እንኑር ወንግበር ሰለስተ ማኅደረ ሶስት ቤት እንስራ አደረከ አንዱን ለአንተ ዋደ ለሙሴ አንዱን ለሙሴ ዋደ ለኤልያስ አንዱን ለኤልያስ ቤት እንስራና ከዚሁ ደብረ ታቦር ላይ ቁጭ እንበል አለ። ይህም ጥሩ ነው። አስተዋይ አባት ነው። ቦታውን አይቶ ጴጥሮስ ለምን
ለምን ጴጥሮስ ሙሴና ኤልያስን በታሪክ እንጂ በአካል አይቷቸው ስለማያውቅ ያን ጊዜ ሲያያቸው አልጠገባቸውም፣ አልሰለቻቸውም። አብረን እንኖራለን። እንደገና ከትላልቅ ሰው ጋር መኖር ክብር አለ። ሙሴ ባህር ከፍሏል፣ ደመና ጋርዷል፣ መና ወርዷል። ይህን ሁሉ ስላደረገ ስራውን እየሰራ ህዝቡ ይጠቀምበት፣ በሙሴ ስራ ይጠቀም። ኤልያስም ዝናብ አዝንሟል፣ ሰማይ ለጉሟል፣ እሳት አወርዷል። ይህን እያደረገ ህዝቡ ይጠቀምበት፣ በአባቶቻችን ይጠቀምባቸው። አንተም ሁላችን ይዘህ ስራህን እየሰራህ ተጠቀም፣ ጥቀመን፣ እንወቅህ አለ። እዚያ በኋላ የጴጥሮስ ጥያቄ ሙሴም ኤልያስም በያሉበት ቦታቸው ስራ እንዳላቸው ስላልተረዳ እዚያ መኖርን ፈልጎ ነበር። ግን የእግዚአብሔር ፈቃዱ ደግሞ ወደ ታች ወርዶ ሌላውን ማስተማር ታምር ማድረግ ስለሆነ ገና ስላላለቀ እስከ ስቅለቱ እስከ ሞቱ ድረስ ማስተማር ስላለ እስከ ትንሣኤው ድረስ ቆዩ። እንዲያውም ምን አላቸው? አዘዞሙ ከመ ይንግሩ ዘሪው በደብር፣ በተራራ ያዩትን ምስጢር ለማንም እንዳይናገሩ። ለምን? መጨረሻ ላይ ነው ተጠቃሎ ታሪክ የሚነገር እንጂ ተቀንጭፎ አይነገርም። ስቅለቴ፣ ሞቴ፣ ትንሣኤ፣ ዕርገቴ በአንድ ላይ ስለሚነገር ኋላ ነው የምታስተምሩት እስከ ዓመት ፈጽም በዕድሜው በጊዜው እስኪፈጸም ድረስ አሁን ምስጢር እንዳታወጡ ጠብቁ ብሏቸው እዚያ በኋላ ሙሴ ወደ ሀገሩ፣ ኤልያስ ወደ ሀገሩ ወደ ብሔራውያን ሄዱ። ሐዋርያትም ወረዱ። 8ቱ እግረ ደብር የቀሩት በይሁዳ ምክንያት ነው ይላል። እዚያ በኋላ ምስጢሩ ግን ተገልጦላቸዋል። ደብረ ታቦር የወንጌል የቤተ ክርስቲያን የመንግስተ ሰማያት ምሳሌ ናት ይላል። 5ቱ አባቶች የ5ቱ ልኡካን ምሳሌዎች ናቸው። ከደናግል ሙሴን ከደናግል ኤልያስን ከማስባን ኤልያስን ይዟቸው ወጣ። መንግስተ ሰማያትን ሁሉም እንደሚወርሷት ለማጠየቅ ነው ይላል። ምስጢሩ ብዙ ነው። እንግዲህ ቅዳሴውን በ6 ሰዓት የጀመርነው አንደኛ ትምህርት ስለሚሰጥ ቆራቢ ብዙ ስለሆነ አሁን 7 ሰዓት ነው። ሰዓታችን ስላለ ነው ሰፋ ያደረግነው። ዝም ብለን እንዳይመስላችሁ ሁሉም ተለክቶ ተመጥኖ የተቀመጠ ነው። 6 ሰዓት ላይ ቅዳሴ የተገባ ለምንድን ነው? ትምህርት እንዲሰጥ ሰዓት ስላለ። አሁን 7:20 ጉዳይ ለ8 እየሆነ ነው። ቅዳሴው 1 ሰዓት ይፈጃል። ከዚያ በኋላ ቁርባን ይሄዳል እና እንደው እንዳትቅመደመዱ እንደው እችን አጭር ትምህርት ለምዳችሁ ሰዓት ሄደ በቃ አይደለም። እናንተ አይደላችሁ የምትመጥኑ፣ ሰዓቱን የምንመጥነው እኛ ነን። ሰባኪው ሰዓት ካለው ሰፊ ትምህርት ያስተምራል እንጂ ገና እንዲሁ ያች የተለመደች 30 ደቂቃ 20 ደቂቃ ተለምዳ መቁነጥነት ሰዓት ክኒ አስተውል። በተለመደው አትሂድ። ሰፋ ያለ ትምህርት ዛሬ ካልተማርነ ምስጢረ መለኮቱን ምስጢረ መንግስቱን ካልተማርነ መሰብሰባችን ለቁም ነገር እንዳይሆንብን ቁም ነገር የማይኖረው እንዳይሆንብን ለማድረግ ነው። እንግዲህ አባቶቻችን ሙሴ፣ ኤልያስ ሐዋርያት እዚያ ቦታ ተገኝተው በዓሉን አክብረዋል። እኛም ተገኝተን ስላከበር በረከቱ ከሁላችን ጋር ይሁን። ምስጢረ መለኮቱን ለእኛም ይግለጽልን፣ በቸርነቱ ይጎብኘን። በደብረ ታቦር ምስጢረ መለኮትን ገለጠ ነውና ትልቅ ቦታ ያስፈልጋል። ቦታ ጥሩ ነው። ደብረ ታቦር ትልቅ ቦታ ስለሆነ ምስጢረ መለኮት ተገልጦበታል እና ቦታውን መርጦታል። እቺ ቤተክርስቲያናችን ደብረ ታቦር ናት። እቺ ቤተክርስቲያናችን ደብረ ታቦር ናት። ምስጢረ መለኮቱ ምስጢረ ሥላሴ፣ ምስጢረ ሥጋዌ 5ቱ አዕማደ ምስጢር የሚገለጥባት እቺ ቤተክርስቲያን ምሳሌዋ ደብረ ታቦር ናት እና አሁን እዚህ ስንሰበሰብ የት ላይ ያለነ ጥያቄ አለ። የት ላይ ያላችሁ? አሁን ምዕመናን በውጭ ያላችሁ አሁን የት ላይ ያላችሁ? ደብረ ታቦር ላይ ያለን። አሁን እቺ ቤተክርስቲያን ደብረ ታቦር ናት። ምስጢሩ የለባት። እንዲያውም ደብረ ታቦር ጌታችን ገና ሳይሞት በሕይወተ ሥጋ ሳለ ተገልጦባታል። እቺ ቤተክርስቲያን ግን ዛሬ ቅዱስ ሥጋው ክቡር ደሙ በዚህ ነው በደብረ ታቦር የተገለጠው። መድኃኔዓለም ከመኖሩ ላይ ያለው ቅዱስ ሥጋው ክቡር ደሙ ያ ነው።
ሙሴን መስዋዕት ሁኜ ስቀርብ እታይሃለሁ ነው ያለው። መስዋዕት ሁኜ ስቀርብ እታይሃለሁ። እነሱ ደብረ ታቦር ላይ ስጋውን ደሙን አልተቀበሉም። እኛ ግን ቤተክርስቲያን ላይ ስጋውን ደሙን እንቀበላለን። ከደብረ ታቦርና ቤተክርስቲያን ማን ይበልጣል ብትባሉ ማን ይበልጣል ትላላችሁ? ቤተክርስቲያን ትበልጣለች። ለምን? ሙሴም መጣ፣ ኤልያስም መጣ፣ ዮሐንስም መጣ፣ ያዕቆብም መጣ፣ ጴጥሮስም መጣ። ደብረ ታቦር ላይ ስጋውን ደሙን ተቀብለዋል? አልተቀበሉም። እኛሳ አሁን ቅዱስ ሥጋውን ልንቀበል ነው። ስለዚህ ቤተክርስቲያን ትበልጣለች። ደብረ ታቦር ምሳሌ ነው የተባለች። የማን ምሳሌ? የቤተክርስቲያን እንደገና የመንግስተ ሰማያት መንግስተ ሰማያት እንደምንገባ እቺ ቤተክርስቲያን ምድራዊት መንግስተ ሰማያት ትባላለች። ስለዚህ በእውነቱ እግዚአብሔር አምላክ በረከቱን ያድለን። በዓለ ሰላም በዓል ያድርግልን። የዛሬ ዓመት በሰላም ደርሰን ለማክበር ያውቃል። ለጸሎት እንነሳ።